ማለት ለምንድን ነው የፈጠርከኝ ፐርፐዝ ምንድነው እዚህ ምድር ላይ እንደ ሰው አመጣኸኝ ወጣት አርከኝ ዩኒቨርሲቲ ተማርኩ በቃ ምንም ፐርፐዝ የለኝም ማለት ነው ማለት ያ ስሜት በጣም ያስጠላል ይነጋል ይመሻል ህይወቴ ላይ ለውጥ የለም ከዛ ወደፊት የምጠብቀው ነገር የለም ተማሪ ያለው ስመረቅል ነበር ናዝሬት ያለው አዲስ አበባ ስገባ አል ነበር ያው አዲስ አበባ ገባው ምንም ይታይ ነገር የለም ሚታይ ነገር ሳይሆን ሲከከባር ነው ደሞ ትንሽ ከመንፈሳዊ ህይወቴ ራኩኝ አይሽ ፊልሜን ነው መቀጠቅጠው ረጅም ጊዜ ከመንፈሳዊ ህይወቴ ርቅ ያለው ከቤተክርስቲያን ርቅ ያለው ቤተክርስቲያን አይደለም አጠገብ ያለኩ ቤተክርስቲያን አይደለም አርፍጄ ነው የምነሳው ምናምን ከዛ በቃ የሆነ ሰዓት ላይ ድሮ መሰክሰው ነገር አለ እኔ አሜሪካ ሄዳለሁ ጓደኞቼን ምላቸው እኔ አሜሪካ ሆሊውድን ጎበኛለሁ ትልቅ የፊልም ዳይሬክተር ኢትዮጵያ ውስጥ ሆናለሁ እናቴን አሜሪካ ወስጄ ነው ማዝናና ትልቅ ሆቴል ላይ ጥቁር ሊሞዚን በር ተከፍቶላት ትገባለች ምናምን ላለው በዚህ ደረጃ ነው የማወራው ጓደኞቼን እኔ ትልቅ መኪና ገዝቼ እናንተ ላንጋ ነው ልጆች ወልዳችሁ ምናምን እኔ ነኝ ይዣችሁ ሄጄ ምንዝናናው ያን ሁሉ ሳክስ አሁን አባቴ ያለኝ አለኝ ማለት እኔ ፖቴንሻልም የለኝም አቅምም የለኝም እማረባ እማልጠቅም ሰው ነኝ ዝም ብዬ ምላሳም ብቻ ነኝ በቃ ምላስ ብቻ ነገር አለኝ አወራለሁ እንጂ ምንም ነገር ባይው ምንም የለኝም በቃ ስለዚህ አንድ ማይረባ ማይጠቅም ሰው ነኝ ድሮ ሲሉኝ ጓደኞቼ አልሰማቸውም ነበር አንዳንድ ጓደኞቼ ኧረ እባክህ አንተ ኧረ ምናምን ሚሉኝን አልሰማም ነበር ድፍን ያልኩ ነበር አሁን ልክ ናቸው ለካ አልኩ በቃ የትም አደርስም ምናምን የሚለው ነገር ከልካቸው ማለት ነው ሩቅ ነው እንዴት ማለት ይሆነ ምን የታክሲ የለኝም ስራ የለኝም ምበላው ከሰዓት አላቀም ዞን በተጠያ በኪራይ ቀጣይ ወር አይቀጥልም ቤቱ ያለንበት ከዛ ወደ ናዝሬት ነው መመለሰው በቃ ጋራጅ ነው የምገባው ስለዚህ ያወራሁት ነገር ሩቅ ሆነብኝ በቃ ስለዚህ ከዛ ያጎቴ ልጅ ደወለ በቃ በጣም ዲፕሬሽን ውስጥ ሆኜ ያጎቴ ልጅ ደወለልኝ ራሴን አሞኛል እስቲ ናና በጣም ሞደው ቅዳሜ ምናምን ያገኘኝ ነበር ድሮ እስቲ ናና ጸበል ጣና ወጣ እሺ ሄድኩኝ ቤቱ ሳሪስ ነው አንድ ክፍል ቤት ነው የሚኖረው በጣም ተክለ ሃይማኖት ማርያም መድኃኒዓለም እሱ በጣም ይወዳል መድኃኒዓለም እንዲወጣለት ፈልጓል አርጎ እንደዚያ ሲወጣ ተክለ ሃይማኖት ወጣ አይ እጣ ባንድ እኮ አይጸና ማለት እንድገመው አለኝ እሺ ያልኩት ሲደግም ተክለ ሃይማኖት ወጣ ግን በሶስት ነው ነገር የሚጸናው እስቲ ለማንኛውም አለኝ በሶስተኛውም ሲያወጣ ተክለ ሃይማኖት ወጣ እኔ መድኃኒዓለምን ወደዋለሁ ግን በቃ ተክለ ሃይማኖት ከወጣ ደብረ ሊባኖስ እንሄዳለን እሄዳለሁ ነው ያለው ከዛ እኔ በዛ ሰዓት ይኸውልሽ ዲፕሬሽን ውስጥ ስራ ያለ ምንም ጉዳይ የትም እንሂድ ብትይኝ እኔ የታክሲ ከከፈልሽ እሄዳለሁ ትከፍያለሽ ወይ እኔ ታክሲ ምሳ ብቻ ያው ከቻልሽ አብኝ ደስ ይለኛል እንሂድ እኔ ምን አለኝ እኔ እንሂድ ድርጅቱ እኮ ተከፍቷል እኮ አለ ግን ስራ የለም ወፍ የለም ዲፕሬሽን ውስጥ እንዲህ አይነት ስሜት እንዲሰማኝ ለምን ፋይት ያደርገኛል ሰይጣን ለምን እኔ ጋር መጣ ምን አይቶ ነው የመጣው እኔ ጋር መቼም ንብ ወደ አበባ ዝም ብላ አትሄድም ወረገፋ አበባ ላይ አትሄድም ንብ አይደል ንብ ቆሻ ጋር አትሄድም አይደል ንብ ቆሻ ጋር ትሄዳለች ዋጋ የለው ነገር ጋር የምትሄደው ምርጥ አበባ ጋር ሄዳ ልቀስም ነው ፖቴንሻል ያውቃል ሰይጣን እኔ አሁን ሰው እንዲረዳ የምፈልገው ፓተርን ያነባል ከልጅነት ፓተርን እኔ እኮ ከልጅነቴ ፖቴንሻል አለ ለካ ከቤት እስከ ትምህርት ቤት እያሳኳቸው ነው የምሄደው ጓደኞቼ አፌላ አንድ ለአፍታ ዝም አይል ውሻ ካለ አናግረዋለሁ መንገድ ላይ ውሻውን አውርቼው ምናምን አንዳንዴ ጮሆብኝ ወይ አስቄው ውሻው ይስቃል ፖቴንሻል ያውቃል ሰይጣን በቃ አይቶኛል አንብቦኛል ምን ባርግ ምን የኛውን ፕሮጀክት የኛ በኋላ ሁሉም ፓተርን አንብቦ እሸቱ ዛሬ እዚህ ጋር እንደሚደርስ ለማወቅ ሰይጣን የ3000 የ7000 ዓመት ልምድ አለ እንደኔ የጀመሩ ሰዎች የት እንደደረሱ ያውቃል ስለዚህ አጀማመር አይቷል መጣ ማለት ነው ይሄን አይፈልገውም የዛሬውን አልፈልገውም ስለዚህ መጣ ስለዚህ አንተ ጋር አሁን ዲፕሬሽን ውስጥ ገባ መጠየቅ አለብህ something is wrong ምክንያቱም ጓደኛ ዝም ብሎ እየበላ እየጠጣ የኖረ ነው አልጨለመበትም አልበራለትም ኖርማል ላይፍ እየኖረ ነው የሆነ ልጅ በቃ ዝም ብሎ ኖርማል ላይፍ ነው የሚኖረው ዲፕሬሽን ውስጥ አይገባ ስለ ነገ አይጨነቅ ግን ደግሞ ለነገ ምንም ነገር የለውም ግን ዝም ብሎ ሰፊ ይዝባል አንተ ጋር ችግር ካለ there's ምንም ቻሌንጅ ካለ you have to know በቃ you are the chosen one that's why በጣም እየተጨነቀ ያለው አልጣጣም ብሎ እኮ ነው ውስጥ ያለው አቅም አለ ውስጥ የሚነግርህ ያለ ሪያሊቲው ላይ የለም ያ ነገር ስትወጣ ምን ብር የለም ጓደኞች ይሰድዋል ማለት ውስጥ ግን እንደዛ ነው የሚነግርህ አያ ሲጋጭ እንጂ ተቀብሎ የሚኖር ሰው ፋይት እያደረገ ነው ውስጥ አቅም አለ ውጪ ላይ ምንም ነገር የለም ይሄ ፋይት ነው ዲፕሬሽን ውስጥ እንጂ
አቅም የለኝም ብሎ የሚያስብ ሰው ሲጀመር አቅሙን አውቆ በቃ በአቅሙ እየኖረ ነው። ግን አንተ ነገ መድረስ ትፈልጋለህ ምናምን የለም ሪያሊቲ ላይ። እሱን ካወቀ በኋላ ሁለተኛው ነገር ምንድነው በጣም ወሳኙ ነገር ኢንቫይሮንመንት። እኔ የት ነበር የምውለው? እዛች የሆነች በ1 ሜትር በ2 ሜትር የሆነች ለድምፅ መቅረጫ ተብላ የተሰራች ሳጥን ውስጥ ነው ፊልም እያየው ሩቲን ፈጥሬ እዛው አድራለሁ፣ እዛው ውላለሁ። የሆነች ሳጥን ውስጥ እንደሆነ ጨለማ በለው እስር ቤት በለው ገባ። ዲፕሬሽን ውስጥ የገባሁበት ኢንቫይሮንመንት ያ ኢንቫይሮንመንት ነው። ሶ ከዲፕሬሽን የወጣሁት መንፈሳዊ ኃይል በአቡነ ተክለ ሃይማኖት እርዳታ ከዛ ስመለስ ምን ቀየርኩ? መውጣት ጀመርኩ ከቤት እየወጣሁ የሆነ ቦታ ሄዳለሁ፣ የሆነ ሰው አገኛለሁ። ስራ እኮ አላገኝም፣ ግን ቢያንስ ዝም እየመጥቼ አውርቼ ከአንቺ ጋር ሄዳለሁ፣ የሆነ ነገር ትጨምሪልኛለሽ፣ ሳወራ አንተ ጋር እመጣለሁ። የበጎ አድራጎት ነገሮች ላይ ቮለንቲር አድርገህ ብትሳተፍ የሆነ ቦታ ስትሄድ በጎ አድራጎት አካባቢ ያሉ ወጣቶች ቅን ነው ልባቸው እና ፖዘቲቭ ናቸው። አንተ አሁን ለምሳሌ እንበልና የሆነ መቄዶንያ ሄድክ ልበል ለማገል በቃ ከዲፕሬሽን ሄድክ፣ እዛ ቮለንቲር ካሉ ከእነሱ ጋር ስትገናኝ የሚያወሩት ወሬ ሌላ ነው፣ ፖዘቲቭ በቃ የተለየ ቫይብ ነው ያለው። የሚገርም ነው። ፖዚቲቭ የሆኑ ቪዲዮዎችን ማየት አሁን ለምሳሌ ጓደኞችህን ምረጥ ምናምን ጓደኞችን ትመስላለህ ምናምን ይባላል። ስለዚህ ቤት ሆነ በዩቲዩብ ከምትፈልገው ሰው ጋር ጓደኛ መሆን ትችላለህ። የኮሜዲያን ሾቱ ጓደኛ መሆን ትችላለህ፣ የማሂ ጓደኛ መሆን ትችላለህ፣ የቤኪ ጓደኛ መሆን ትችላለህ፣ ወይም የምታደንቀው የትልቅ ሰው የአባ ገብረ ኪዳን ጓደኛ መሆን ትችላለህ። ለምን ሁሌ ስትሰማቸው እንደ ጓደኛ ይመክሩሃል፣ ይገጽጿል። ጓደኛህን ሲባል ዝም ብሎ ፊዚካል ብቻ አይደለም፣ ዲጂታል ጓደኛ የምታጠፋበት ቦታ ያ ኤንቫይሮንመንት ሲቀይር ጓደኛ ሲቀይር እይታ ሁሉም ነገር እኮ እይታ እኮ የሚቀየረው ነገር። እዚህ ውስጥ አንተ አልችልም የለኝም ምናምን ስትል የለም አትችልም፣ ይሄ ቀይር ብሎ ግን ማየት ስትጀምር የመጀመሪያው ማየት ያለብን ነገር የተፈጠርከው በዘላለማዊ ሕይወት። ስለዚህ በእግዚአብሔር ፊት ማንም የማይነካው ርስት ዘላለማዊ መንግስት አለ። ያ ድሃ ሆንክ ሀብታም ህልም ላይ ደረስክ ካልደረስክ መኪና ገዛ አልገዛ አይቀየርም። በእግዚአብሔር ፊት አንተ በንስሐና እግዚአብሔር በሚፈቅደው መንገድ ተመላልሰ ከእሱ ጋር ከኖርክ የወደ ድሃሙን አሁን ደስ የሚለው ፕሪቪሌጅ ይሄኛው ትምህርት የወደቀውን ልጅ ፕሮፌሰሩ ጥሩ ከሰሩ አንድ መንግስተ ሰማያት ነው የሚገቡት። የተለየ ለፕሮፌሰሩ የለም፣ እኩል ናቸው። ስለዚህ ዘላለማዊ ህይወትንም ማሰብ ያስፈልጋል። እዛ አከብራለሁ እዚህ ተዋርጃለሁ አለ ችግር የለም፣ በቃ እዛ አከብራለሁ። ህይወትን በትህትና ማየት ያስፈልጋል። ብዙ ጊዜ ለራሳችን የተጋነነ ግምት እንሰጥና ትህትና ከኛ ይጠፋል። ከዛ የተጋነነውን ግምት ይዘን ወደ ዓለም ስንመጣ ዓለም በጥፊ በቦክስ ስትለን ግን አንዳንዴ ትህትናም ጥሩ በቃ ምን ችግር አለው? በቃ እኔ እኮ መኪና የለኝም አለ አይገባኝም እኮ መኪና። አሁን ከትህትና አንግል ነው የምነግርሽ ማለት ምን ችግር አለው? እግዚአብሔር እግርስ የሰጠኝ እውነት በእኔ በጽድቄ ነው በስራዬ ነው? እግር ሌሎች ሰዎች የነሳቸው ከኔ ለበለጠ በድለው ነው አይደለም። ስለዚህ በቃ ቢያንስ እግዚአብሔር የሚያስፈልገኝን ሰጥቶኛል በሚል ትህትና ደግሞ ህይወትን ስትቀበል ልጅ አለመውለድ ሊሆን ይችላል፣ ሊበላ እስከ ማጣት ድረስ ልትቸገር ይችላል። ግን ወደ ትህትና ስታመጣው ይህም እኮ ያለኝም እኮ በቸርነቱ ሳመሰግን ይጨመርልኝ በሚል ስሜቱ ስትመላለስ ዓለም ፓወር እያጣ ይሄዳል ብዬ አስባለሁ። ከዛ ተጠምቀን ስንጨርስ ስንመጣ የእሱም ህይወት ተቀየረ፣ የኔም ህይወት ተቀየረ። እንዴት በአንዴ አይደለም። አሁን አንዳንድ ጊዜ በአንዴ አንድ ጊዜ ደርሰ ላይሆን ይችላል ህይወት። ግን እኔ እንዴት ነው ተቀየረ የምልህ ማይንድ ሴት የተቀየረ። ድሮ ዲፕሬሽን ውስጥ አልነበርኩ። በጠዋት መነሳት ጸበል መጠመቅ ማለት በቀዝቃዛው እንኳን ገላይን አልታጠብም። ጠዋት ተነስቼ ፀሐይ ከጋለች በኋላ ነው የምነሳው። ገባ 4 ሰዓት በቃ ማች አላደረግም ከዴው ጋር። ከዛ ጠዋት እየተነሳው በቀዝቃዛ ገላይ መታጠብ ጀመርኩ። ከተማ እየመጣሁ ስራ መፈለግ ጀመርኩ። ጓደኞቼ ማግኘት ጀመርኩ። በዚህ በማስታወቂያውም ስራ መፈለግ ጀመርኩ። መንቀሳቀስ ጀመርኩኝ። አንድ ስልክ ተደወለልኝ። ሄኖክ ይባላል፣ እግዚአብሔር ይስጠው። በጣም የህይወቴ መቀየር ምክንያት ነው፣ ባለውለታዬ ነው። ከየኛ ፕሮጀክት ውስጥ ነው የሚሰራው። ደወለና እሺ መድረክ መሪ ፈልገን ነበር፣ መድረክ ትመራለህ አለኝ። ቲያትር መመረቄን ያውቃል። ድሮ ዳጉ አዲስ የሚባል የሬዲዮ ፕሮግራም ሲሰራ ያሰራኝ ነበር፣ ድራማ ምናምን ያሸቅለኝ። በጣም ምርጥ ሰው ነው። ከዛ ሄኒ በዚህ አጋጣሚ እግዚአብሔር ያክብር፣ አመሰግናለሁ። ከዛ መድረክ መሪ ትሆናለህ አለኝ። አዎናለሁ። ምንድነው አልኩት። የኛዎቹ ቱር ሊያደርጉ ነው 22 ቀን ገጠር ሄዳሉ አለኝ። ከዛ የኛ አይዳነች የምትመራ እንትን የምትለው በጣም ትልቅ ፕሮጀክት ነው፣ እንደምንም ጥሩ አድርገህ ከሰራው ይሄን ስራ ከዚህ በኋላ ይሄ ሊንክ ይጠቅማል አለኝ። እሺ ናና ተነጋገር ዋጋ። ኦኬ ሄድኩ አይዳ ጋር ጥሩ ይከፍላሉ ምናምን ብሎ እኔ እኮ ይኸውልሽ እዛ ጋር እኮ እንትን ዘይት እኮ አሮብኛል፣ የታክሲ የለኝም። ገብቷል አይደል? የታክሲ የለኝም። ዳቦ በቸኮላ ፍርፍር የምቀጠቅጠው እግር መንገድ በቃ ውስጤ ነው እግር መንገድ ይመቸኛል። ግን ደግሞ አለ አይደለ የድሮ እንትን የተቀሰቀሰ ማንነት ይሄ ትልቅ ሆናለሁ እችላለሁ ምናምን የሚለውና አይዳ ቁጭ አድርጋ መድረክ ትመራለህ? አዎ እመራለሁ። ስንት ልክፈል አለች። በአንድ ስቴጅ 5000 ብር አለ። 11 ከተማ እኮ እንደ ፕሮፌሽናል አክት አደረኩኝ።
እሷ ደግሞ መርጬ እኮ አላውቅም፣ ግን ቲያትሪካል አርት ዲግሪ ያለኝ ጸሐፊ ነኝ ምናምን። ግራ ገባት ማለት በቃ ይሄ ኮንፊደንስ አለ። እርግጠኛ ነው? አይ 5,000 ብር በጀት የለኝም። በጀት የልንገራ 3500 ብር ትሰራለህ በመድረክ አለች። ላንቺ ስልሽ አልኩኝ። እዚህ ጋር ምናልባት ከጠቀመሽ ልንገርሽ ማይ አሁን 3500 ብር በመድረክ ሊከፈለኝ የእህቴ ባል ድርጅት ከፍቶ 1 ዓመት ሙሉ ቤት ኪራይ እየከፈለ ነው። ስራ አላገኘም። ይሄ ስራ 22 ቀን ነው። የግሌን ስራ አግኝቼ ጥዬ ልሄድ ማለት ነው። የሱን ድርጅት አመት ዋጋ ከፍሏል። ይሄ ሰውዬ ተፈተው መሰለሽ ወደ ቤት እየመጣሁ ፈተና ምን አይነት ፈተና ውስጥ ነው የገባው? 3500 ብር በ11 መድረክ ወደ 35,000 ብር ለእኔ በጣም በዚህ ሰዓት ያስፈልገኛል። ተፈተው ቀማይ ስራው ያመልጠኝ። እኔ ብሩ አይደለም አንዱ የፈተነኝ ከአይዳ ጋር ኮኔክሽን ያመልጠኝ አውቃለሁ። በእኔ ሙያ እሷ ንጉስ ነች። ከእሷ ጋር አንዴ ከተጠጋው ላይፌ እንደሚቀየር አውቀዋለሁ። እሺ እዚህ ጋር ግን ፋሚሊ ነው የሰው ያየው የእህቴ ባል እና ትቼ ካምፓኒውን የሆነ ነገር ባረግ እህቴ ያለች ማለት አይደል ይታዘበኛል። እንዴት ላድርገው ግራ ገብቶኝ፣ አረ መፍትሄ ስጠኝ አምላኬ፣ አይዲያ ስጠኝ ጸለይኩኝና በቃ በጣም ሳስብ የሆነ አይዲያ ብልጭ አላለ እንዴ። ሁለቱንም እኮ ዊን ዊን ማድረግ እችላለሁ። ምን ብሩን ለድርጅቱ ላስገባው ደረሰ ይልቁረጥ የእህቴ ባል ይውሰደው ገንዘቡ፣ እኔም ኮኔክሽን የላኝ። በቃ እግዚአብሔር የና አይዲያ ገለጠልኝ። በጣም አሪፍ ሄድኩና ለሲስተር ባል ስራ አግኝተናል አሉት። ደስ አለው። ሂድ ተፈራረመ፣ ተቀበለ ገንዘቡ፣ ደረሰኝ ቆረጠ። አንተ በእግዚአብሔር አምነህ በንጹህ መንገድ ልጓዝና ላግኝ ስትል እግዚአብሔር በላብ በወዝ ጥረ ግረ በቃ ጽፎላል። ከሰራ በኋላ ይባርክላል። እኔ ሪሄርሳሌን ሳልሰራ የሚጠበቅብኝን ሳላደርግ ሃርድ ወርክ ሳላደርግ እንዴ ቅዱስ ሚካኤል ምን አለ መሰለህ ድርሳኑ ላይ ሰውየው እየሄደ ሚካኤል ወይ በጣም እርቧቸዋል ልጆቼ፣ እኔም እርቦኛል ገንዘብ ስጠኝ እንጂ ይሏል። በየቀኑ ገንዘብ ስጠኝ እንጂ ይሏል። አንድ ቀን ተገለጠለት። ኧረ በእናትህ አንተ ሰው ወይ ነግደህ አላተረፍኩልህ ወይ አርሳ አልባረኩልህ ምን አድርግ ነው የምትለኛል እንዴ? ስራ እንጂ ስራና ተንቀሳቀስ እንጂ ሄድ በልካ አስተዳዳሪ ጉር ተበደርና ነግድና እኔ ባርክልሃለሁ፣ ዋስ ሆናለሁ፣ እኔ ናሲዘ ተበደራለሁ። ሄደ ቅዱስ ሚካኤል ዋሴ ነው ብሎ ተበደረ፣ ነግዶ አተረፈ። ከዛ በኋላ ምናምን የቀረው አንቡት ድርሳኑ አየው። እግዚአብሔር እንኳን እንዴ ልፋት ለፍተህ ይባርክልሃል እንጂ አንተ የእግዚአብሔርን የምታምን ሰው ስለሆንክ እቤት ቁጭ ብለህ ለአንተ እንጀራ ከመጣ ያኛውስ እግዚአብሔርን የሚያምነው ሰውዬና የሚለፋው ሰውዬ እንዴ እግዚአብሔር ሊያደላ ነው እንዴ? ሊያዳላ ነው እንዴ? አባት አይደለም እንዴ ለወርታችን አገኘ። ስለዚህ ሃርድ ወርክና ኮሚትመንት ምንም ጥያቄ ውስጥ የሚገባ